ያያችሁ ዛሬ ደግሞ የተከሰቱት ምንድነው ሰሞኑን ስለተፈጠረው በባላደራውና በመልእክተኛው እያየው ነበር እዮሃ ሚዲያ ላይ ማለት ነውና ከራሴ ኤክስፒሪየንስ ተነስቼ እስኪ የራሴን የሆነ ነገር ልበላችሁ። ምንድነው ላይቭ ላይ ከሞጣ ጋር ሳወራ የሰማ ሰው ነው ምን ቴክስት መጀመሪያ ጻፈልኝ። ጤና ይስጥልኝ ወንድም ያለ ሰላም ነው የሚል ቴክስት መለስኩለት። እባክህ ከሊቢያ የመጣ በጣም የተቸገረ ወንድም አለ እባክህ ንግዝልኝ አለ። ሞጣ ስለመሰለኝ ያው ብዙ ጊዜ ሞጣ የምትሰሙት የምትከታተሉ ሰዎች ጤና ይስጥልኝ ነው የሚቀድመውና ኦኬ ሞጣ ነው የቴክስት ስለሆነ እሺ አካውንት ነምበር ላከልኝ አልኩት። አካውንት ነምበር እና ስሙን ላከልኝ። ትራንስፈር ላረግለት ስልክ ቁጥሩን ማወቅ ስለፈለኩ ስልክ ቁጥር የለውም ማለት ስልክ ቁጥር ከሌለው አልልክም አልሰጥም ስለ ኦኬ ብሎ ስልክ ቁጥር ላከልኝ። ትራንስፈር አረኩለት። ካረኩለት በኋላ ደግሞ ይመስለኛል ከአንድ ቀን ከሁለት ቀን በኋላ መልሶ መሐመድ አህመድ መሰለኝ ቴክስቱ ላይ አለ እኒህ አባት ደግሞ የቤት ኪራይ ያለባቸው እባክህ የዚህን ወር አንተ ክፈልልኝ ከባር አርግልኝ ያለ። እንደዛ ሲለኝ እንዴ ትናንት እኮ ለዛ ልጅ እርዳታ አርግለት ብለኸኝ አርጌለታለሁ አሁን አልከፍልም ስለው ኦኬ ስልክ ቁጥር ቴክስት ላርግልህና የራሴን ብር ዜል ላርግልህ አንተ ላክልኝ አስቸኳይ ስለሆነ ነው እኔ ያለውበት ሁኔታ አሁን የማይመች ጥሩ ሁኔታ ላይ ስላልሆንኩ ነው ሲለኝ እንግዲህ የሚኖርበት ሀገር ነፃነት ያለው እንደፈለገ መውጣት መግባት የሚችልበት ነው። ስለዚህ ይሄ ሞጣ ሳይሆን በሞጣ ስም ስናወራ ላይቭ ላይ የመጣ ሌባ አጭበርባሪ ነው ኢንቨስቲጌት ማድረግ ጀመርኩ። እንዳልኩትም ኢንቨስቲጌት ሳደርግ ሞጣ ሳይሆን ላይቭ ላይ የኔና የሞጣን ንግግር እርዳታ የሚለውን የሰማ ነው በአቋራጭ የሞጣን ፕሮፋይል ተጠቅሞ የሞጣ ንግግሮችን ተጠቅሞ ወዲያው እንደውም ለሞጣ ጽፌለታለሁ። በእርግጥ በሰዓቱ ግን እሱ መልስ ማሰጠኝ። ስለዚህ በአቋራጭ እንግዲህ እኔ $100 ነው የተረፈው። ስለዚህ አሁንም የነዚህን ልጆች ንግግር የሚያውቅ የሰማ ነው አባባን የሸወዳቸው ብዬ ማስበው። ስለዚህ ባላደራውም ሆነ መልእክተኛው እኔ ማለት የምችለው እናንተ ይህን መልካም ስራ ለመስራት ስትገቡ ሰው ጥሩ ሰራችሁ ጎበዝ በርቱ እንዲላችሁ ሳይሆን ከፈጣሪ ጥሩ ነገርን ለማግኘት ከፈጣሪ በቃ ፈጣሪን አስባችሁ እንደገና ደግሞ የተቸገሩ ሰዎች እንዲረዱ ከችግራቸው እንዲወጡ ሰዎች የሚሰጣችሁን አደራ መልእክት ማድረስ ስለሆነ እናንተ አሁን ይሄን ተሸንፋችሁ ከስራችሁ መውጣት ለኔ ስለዚህ የሰውን ይሉኝታ አለኝታ ተቀባይነት ለማግኘት ነው የወጣችሁ ማለት ነው። ነገር ግን የፈጣሪን ወይም ደግሞ የሰዎችን ችግር አስባችሁ የምትሰሩ ከሆነ አሁንም ከስራችሁ ማንም ሊያግዳችሁ ሊያስቆማችሁ አይችልም። ነገር ግን የእናንተ ንጽህና ህዝቡ እንዲወዳችሁ እንዲቀጥል እናንተ ማድረግ ያለባችሁ ምንድነው ከባባ ጋር ተባብራችሁ ይህን ወንጀል የሰራን ሰው ለህግ ስታቀርቡ ያኔ ለእናንተም ለህዝብም አሪፍ ይሆናል። ነገር ግን አሁን ባለው ሰው እንዲስላለ ስማችን ስለጠፋ ስራችንን እናቆም የምትሉ ከሆነ ግን ስለዚህ የሰውን እይታ ለማግኘት ወይም ደግሞ የተወዳጅነት ለማግኘት እንጂ የፈጣሪን በረከት ለማግኘት ስላልሆነ እናንተ ከዚህ ስራ ማቆም የለባችሁም ብዬ ነው ማስበው። ምክንያቱም ሰው ግማሹ ጠንካራ ናቸው አይዟችሁ ሌላችሁ ይችላል፣ ግማሹ ደግሞ ይተች። እንደዚህ አይነት ስራ አክቹዋሊ በነገራችን ላይ የሚሰራ ሰው ይተቻል። እየሰራችሁ ስለሆነ ምንም ጥያቄ የለውም ትቸቻላችሁ። ከሙገሰው ከአድናቆት ይልቅ ትችት ይበዛል። እኛ እንኳን አንዳንዴ አልፎ በራሳችን ገንዘብ ስናረግ ብዙ ነገር እንባላለን፣ ግን እሱ አይደለም እኛ የምንሰጠው ፈጣሪ መልሶ እንዲሰጠን በረከትን ለማግኘት እንጂ ሰዎች አለው ይሰጣል ብለው አይደለም። ስንሰጥም ኑሮና ሳይሆን ከብንበላው ላይ ነው እንጂ ምናካፍልኛ ትርፍ ኑሮና አይደል። ስለዚህ እናንተ ደግሞ ሰዎች ነው የሚሰጧቸው። ሰዎች የሚሰጧቸው እናንተ ወስዶ ማቀበል ችግር የለውም ኃጢአትም አይደለም፣ ለእናንተ አሪፍ ነው። ሰዎች አምነዋችሁ ነው ታውቁ እናንተ በምታገኟቸው ለተቸገሩ ወስዳችሁ ማቀበል ይሄ የተቀደሰ ስራ ነው። ስለዚህ አሁንም ከስራችሁ ወደ ኋላ ማለት የለባችሁም። ግን ይህን ወንጀል የሰራውን ሌባ አሁንም ከፖሊስ ጋርም ሆነ ከፍትህ አካላት ጋር ከአባባ ጋር ሆናችሁ አሳዳችሁ ለፍትህ ስታቀርቡ የበለጠ እናንተ ንጽህናችሁን ያወጣል። ነገር ግን አሁንም እኔ የምለው እኔም ስለተሸወድኩኝ ሰዎች ይሰሙና በትክክል ያዩና ያን ሰው መስሎ ስለሚቀርቡ በጣም ከባድ ነው። የሚገርመው እኔ በሰዓቱ ስልክ ቁጥር ሞጣ ነኝ ያለው ሰው የላከልኝ ስልክ ቁጥር አለ
ግን የተላከውን በሰዓቱ እኔ ቼክ አላረኩት፣ አልደወልኩበትም። ስራም ስለሚበዛብኝ እኔ ብዙ አቴንሽን አልሰጠሁትም እና ቆይቼ ንግግር አልግባባ ስንል ነው በተሰጠኝ ቁጥር ልደውል ገብቼ ስሞክረው የጎግል ላይ ክሬት የተደረገ የማይሰራ ኦልሬዲ ኤክስፓየርድ አድርጓል አለኝ ያን ቁጥርና የበለጠ ሌባ መሆኑን ያወቅኩት ያኔ ነው። እና እስከዚህ ደረጃ እየረቀቁ በጣም ቴክኖሎጂን ከኛ ቀድመው የሄዱ ሌቦች አሉ በንግግርም በቴክኖሎጂም። ስለዚህ እኔም ማለት የምፈልገው ለባላደራውም ለመልእክተኛውም አሁንም ስራችሁን ስሩ። ሌባ ያለ ነው በእናንተ ስም ይነግዳል፣ በእናንተ ስም ያጨበረብራል። ነገር ግን ስትሰጡ ለሰዎች አሁንም ሰዎች እንዳይጨበረበሩ እንዳይበሉ ያስጠነቅቃል። ስልክ ቁጥር ቢደወል የኛ አይደለም አታንሱ፣ እናገኛችሁ ይሏቸው፣ እኛ ኃላፊነትን አንወስድም። እኛ ከዚህ ከሰጠናቸው በኋላ መልሰን የምናገኝበት ምክንያት አይኖርም ብላችሁ ለሰዎች ለምትሰጧቸው ሰዎች ግልጹን ተናግራችሁ እንጂ ስራችሁን ማቆም ለእኔ ተገቢ ነው ብዬ አላሰብም። ለማንኛውም እኔ የራሴን ኤክስፔሪየንስ ነው ይህን የምልበት። ስለዚህ አሁንም ወደ ስራ ብትመለሱ የተሻለ ነው ብዬ አስባለሁ። መልካም ስራ እንደሚሆንላችሁም ተስፋ አደርጋለሁ። ተስፋ ሳትቆርጡ ተመለሱ ወደ ስራችሁ፣ በርቱ፣ ስራችሁን ቀጥሎ ነው። በዚህ አጋጣሚ ይህን ቻናል ሳብስክራይብ እያደረጋችሁ ቻናሌ እንዲያደርግ ላይክ፣ ሼር አድርጉ፣ ሌሎችም እንዲደርስ አድርጉ። መልካም ጊዜ ይሆንላችሁ።